አሁን በመነግራችሁ መልእክት እጅግ በጣም ደንግጫለሁ። በእግዚአብሔር ፊትም እያለቀስኩ ነበር። በቀናችሁ መጀመሪያ ላይ ምን በማድረግ ነው ቀናችሁን የምትጀምሩት? በእጆቻችን ላይ ባሉ ስልኮች የተለያዩ ማህበራዊ ሚዲያዎች፣ ሶሻል ሚዲያዎች በሶሻል ሚዲያ ፍቅር ተነድፈ ማለዳችሁን በስልክ ነው የምትጀምሩት። ከጠዋት እስከ ማታ እንደዚህ ያላችሁ ቼክ በማድረግ ማለዳችሁን የምትጀምሩት በእንደዚህ አይነት መንገድ ነው። ዛሬ ፌስቡክ ላይ፣ ዩቲዩብ ላይ፣ ሶሻል ሚዲያ ላይ የምታዩኝ ሰዎች በሙሉ ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች፣ ሰላማችሁ ይብዛን እንላለን። ዛሬም በአዲስ ርዕስና መልእክት እንደተለመደው ወደ እናንተ መጥተናል። ለዛሬም ይዘን የመጣነው ትንቢታዊ መልእክት የነብይ ሚራክል ተካና የነብይት ሜሮን ድንበሩን ይሆናል። ድምጽ ከእግዚአብሔር ስሰማ ደንግጫለሁ፣ አለቀስኩ። በዚህ መልእክት ሁላችሁም ራሳችሁን ፈትሹ በማለት ጠንከር ያለና ጠበቅ ያለ ትንቢታዊ መልእክትን ነብይት ሜሮን በሶሻል ሚዲያ አጋርታለች። ነብይ ሚራክልም በበኩሉም ጠዋት ስትነሱ በፍጹም ይህንን አታርጉ በማለት ጠንከር ያለ መልእክት አስተላልፏል። ነቢያቶቹ የተናገሩትና ያመጡት ትንቢት ምን ይሆን? ነብይት ሜሮን ያስደነገጣትና በለቅሶ ውስጥ ሆና ይህን መልእክት ለማስተላለፍ የፈለገችው ምን አይነት መልእክት ነው? ነብይ ሚራክልስ በጠዋት ስንነሳ ማድረግና በፍጹም ልናስበው የማይገባን ነገር ምንድን ነው? የእነዚህን ጥያቄዎች ምላሽ ከዚህ መልእክት ያገኛሉ። እስከ መጨረሻ ይመልከቱ እያልን ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ በማለት ቀጥታ ወደ መልእክቱ እንሄዳለን። ሰላም ለእናንተ ይሁን። ይህን ሚዲያ የምትከታተሉ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ለኢየሱስ ይሁን። ዛሬ ወደ እናንተ ብቅ ያልኩት ጌታ በተናገረኝ መልእክት ሁላችንም እንድንጸልይ ነው። ይህንን የጌታ ድምጽ በሰማው ጊዜ እጅግ በጣም ደንግጫለሁ። በእግዚአብሔር ፊትም እያለቀስኩ ነበር። ራሴንም እያየው እየጸለይኩ ነበር። አሁን በመነግራችሁ መልእክት ሁላችሁም ራሳችሁን እያያችሁ በእግዚአብሔር ፊት እንድትጸልዩ በጌታ ፍቅር ጥሪዬን አቀርባለሁ። ጌታ እንደዚህ አለኝ፣ ሕዝቤን ከፊቴ አጥቼዋለሁ፣ ሕዝቤ በፊቴ የለም። ሕዝቤ የጸሎቱን መሠዊያ አፍርሷል፣ ሕዝቤ ግን ይህንን አላስተዋለም። ሕዝቤ ጉልበቱ ተበልቷል፣ ይህንን ግን ሕዝቤ አላወቀም አለኝ። ወገኖቼ የእግዚአብሔር ቃል ሲናገር ሆሴዕ ምዕራፍ 7 ከቁጥር 8 ጀምሮ እንደዚህ ይላል፣ ኤፍሬም ከአሕዛብ ጋር ተደባለቀ፣ ኤፍሬም እንዳልተገላበጠ ቂጣ ነው። እንግዶች ጉልበቱን በሉት፣ እርሱም አላወቀም፣ ሽበትም ወጣበት፣ እርሱም አላወቀም ይላል። ኤፍሬም ከአሕዛብ ጋር ተደባልቋል፣ ግን አላወቀም፣ አልነቃም። ጉልበቱ ተበልቷል፣ ግን አላወቀም። ሌላ መልክ አውጥቷል፣ ሽበት አውጥቷል፣ እርሱ አላወቀም። ዛሬም ይህንን መልእክት የምንሰማ የእግዚአብሔር ቤተሰቦች እጅግ በጣም መወዳችሁ ማከብራችሁ፣ ምናልባት እያገለገልን ብዙ መድረኮች ላይ እየታየን በእግዚአብሔር ፊት ታተን እንደሆነ ዛሬ እንንቃ። ምናልባት እሁድ ቸርች አንቀርም ይሆናል፣ ወደ ቸርች ለአምልኮ እንሄድ ይሆናል። መልካም ነው እሁድ ቀን አምልኮ ላይ መገኘት። ግን እለት እግዚአብሔር በሚፈልገን ስፍራ፣ በጸሎት ስፍራ፣ በመሠዊያችን ላይ እየተገኘን ነው ወይ? እግዚአብሔር በዚህ ጊዜ ይህንን ድምጽ ወደኛ ሲያመጣ፣ ወደ ሕዝባችን ሲያመጣ ሁላችንም ራሳችንን አይተን እንድንጸልይ እንድንነቃ ነው። እግዚአብሔር በዚህ ሰዓት ፈልጎ እያጣ ያለው በፊቱ የሚሆን ትውልድ፣ በመሠዊያው የሚጸልይ የሚተጋን ትውልድ ነው። ከእግዚአብሔር ፊት ያሸሸን ነገር ምንድነው? በጓዳችን ያለው የጸሎት መሠዊያ እንድናፈርስ ያደረገን ነገር ምንድነው? በእርግጥ አንድ ነገር ይገባኛል። ሰው ከእግዚአብሔር ፊት ከሸሸ በሆነ ስፍራ ላይ ተገኝቷል ማለት ነው። በእግዚአብሔር ፊት ካልተገኘን በሌላ የተገኘንባቸው ሰፈሮች አሉ ማለት ነው። በተለይ በዚህ ጊዜ ምናልባት በእጆቻችን ላይ ባሉ
ስልኮች፣ የተለያዩ ማህበራዊ ሚዲያዎች፣ ሶሻል ሚዲያዎች በሶሻል ሚዲያ ፍቅር ተነድፈን ማለዳ ተነስተን የምንጸልይበት ጊዜ በሰጠናቸው ነገሮች እግዚአብሔርን ፊት የምንፈልግበት ጊዜ በዛ ቀይረን ይሆን? ከእግዚአብሔር ፊት አሽሽተውን ይሆን? ከጠዋት እስከ ማታ ሰዓታትን ሰጥተን በሶሻል ሚዲያ ህይወታችንን የማያንጹ የእግዚአብሔርን ቃል የማናደምጥባቸው ወደ ጸሎት የማይመሩን በእግዚአብሔር ፊት እንድንሆን የማያደርጉን ዝም ብለን ሰዓታት ሰጥተን የምንመለከታቸው ነገሮች የምንሰማቸው ነገሮች ምናልባት ጉልበታችንን በልተው ከእግዚአብሔር ፊት ካራቁን አንዱ ነገሮች ይሆናሉ። እናስተውል፣ እንንቃ። ዛሬ ከእግዚአብሔር ፊት እያራቀን ከእግዚአብሔር ፊት እያሸሸን ያለ ጉልበታችንን እየበላ ህይወታችንን እያደከመ ካለ ነገር አንዱ የተለያዩ ሶሻል ሚዲያዎች ናቸው። የእግዚአብሔር ቃል የማንሰማባቸው ወደ ጸሎት የማይመሩን በእግዚአብሔር ፊት እንድንሆን የማያደርጉ ለረጅም ሰዓታት ሰጥተን የምንሰማቸው የምናያቸው የምናደምጣቸው ደግሞ የምናወራባቸው እነዚህ ነገሮች ጉልበታችንን እየበሉ ከእግዚአብሔር ሐሳብ ከእግዚአብሔር ፊት እያሸሹን ነው ያሉት። ቀድሞ እኮ ገና ጌታን ያገኘን ጊዜ ማለዳ ተነስተን የሚታየን በፊቱ መንበርከክ ነው። የሚናፍቀን ፊቱን መፈለግ ነው። ዛሬስ ማንን ነው እየፈለግን ያለ ነው? ገና ከእንቅልፋችን ስንነቃ ማንን ነው መስማት የምንፈልገው? በማን ፊት ነው መሆን የምንፈልገው? እግዚአብሔርን ቃል ነው የምንፈልገው? እግዚአብሔርን መስማት ነው የምንፈልገው? ኤፍሬም እንግዶች ጉልበቱን በልተውታል፣ እርሱ አላወቀም። ዛሬ ጉልበታችንን የበሉ መንፈሳዊ ህይወታችንን የበሉ የክርስቶስን ፍቅር ከልባችን ያወጡ እንግዳ ሆነው ህይወታችን ላይ የመጡት እነማን ናቸው? እንንቃ። ዛሬ እናስተውል። ጌታ በፊቱ እንድንሆን በዚህ ጊዜ ይፈልጋል። ስለዚህ ይህንን መልእክት የምትሰሙኝ ወንድሞቼ፣ እህቶቼ፣ እናቶች፣ አባቶች ከጌታ ይልቅ የበለጠብን ነገር ምንድነው? ከጌታ ፍቅር ይልቅ የበለጠብን ምንድነው? ከጌታ ፊት ያስኮበለነ ምንድነው? ዛሬ ከቤታችን ከህይወታችን እናስወግደው። እንግዳ ሆኖ ወደ ቤታችን ይመጣ እንግዳ ሆኖ ወደ ህይወታችን ይመጣ ከእግዚአብሔር ፊት ያሸሸን ነገር ዛሬ ወስነን ጨከነን ከቤታችን እናስወግደው። ባልተገባን ስፍራ ከምንገኝበት ህይወት ዛሬ ልንወጣ ይገባል። መስማት የሌለብን ነገር እየሰማን ጊዜያችንን ከምናቃጥልበት ህይወት ዛሬ ልንወጣ ይገባል። ማየት የሌለብን ነገር እያየን ህይወታችንን ጊዜያችንን ከሚበላበት ህይወት ልንወጣ ይገባል። ፈጽሞ ልንለይ ይገባል። ኤፍሬም ከአሕዛብ ጋር ተደባለቀ ነው የሚለው። ሌሎች የሚያዩትን፣ ሌሎች የሚያወሩትን፣ ሌሎች የሚያደምጡትን፣ ሌሎች ጊዜያቸውን ሰጥተው ልክ ህይወታቸው እንደ የተነደፈበትን እኛም ተነድፈንበት ካለ ዛሬ እንንቃ፣ እናስተውል። ጌታ በፊቱ እንድንገኝለት ፈልጓል። ወገኖቼ ህዝቤን ከፊቴ አጥቻለሁ ነው ያለው እግዚአብሔር። እንደገና እንደ ልጅነታችን ወራት እንደገና ወደ ቀድሞ ፍቅራችን እንመለስ። ፊቱን ወደ መፈለግ እንመለስ። በፊቱ ወደ መሆን እንመለስ። የፈረሱት የጸሎት መሰዊያዎቻችንን እናድስ። በጓዳችን ያለ የጸሎት መሰዊያ ሲታደስ በአደባባይ ድልን እናገኛለን። በጓዳችን ያለ የጸሎት ህይወታችን ሲታደስ በአደባባይ አሸናፊ እንሆናለን። ፊቱን በመፈለግ ፊታችን አያፍርም። ፊቱን በመፈለግ ድል እንጂ ሽንፈት፣ ክብር እንጂ ውርደት፣ ደስታ እንጂ ሐዘን የለም። የእግዚአብሔርን ፊት ፈልጎ ያፈረ ማንም የለም። ስለዚህ ወደ ቀድሞ ፍቅር እንመለስ። የጌታን ፊት ወደ መፈለግ እንመለስ። የእውነት እላችኋለሁ ይህ ሚዲያ የምትከታተሉ ሁላችሁም በዚህ ሰዓት አሁን ጌታ ቢመጣስ የት ይሆን የሚያገኘን? ምን ቦታ ይሆን የሚያገኘን? የቀድሞ ፍቅራችንን ጥለን የጸሎት መሰዊያችንን አፍርሰን ከፊቱ ሸሽተን እንዳይሆን ዛሬ እንንቃ። ስለዚህ አሁን ጌታ ቢመጣ የማያሳፍር ህይወት ላይ እሱን የሚጠብቅ ህይወት ላይ በትጋት በጸሎት ህይወት ላይ ሆነን እንድንጠብቅ በጌታ ፍቅር ጥሪን አስተላልፋለሁ። ይሄ መልእክት የደረሳችሁ ይሄ መልእክት ሌሎች ሰምተው እንዲጸልዩ እንዲነቁ
ሼር አድርጉላቸው። እወዳቸዋለሁ። ወደ ቤታችን የመጡ እንግዳ ነገሮች የተቀበልናቸው፣ ያስተናገድናቸው፣ ያቀፍናቸው፣ ወደ ጓዳችን ያስገባናቸው ጌታን ግን ከቤታችን ከህይወታችን እንዲወጣ ያደረጉ የትኛውም እንግዳ ነገሮች ዛሬ እናስወጣቸው። ጌታ ኢየሱስ ይባርካችሁ። አባቶይ ስለተናገርከን እናመሰግናለን። በመጣልን መልእክት ፊትህን እንደገና መፈለግ እንዲሆንልን እጸልያለሁ። አቤቱ ብዙ ምህረት እንድታረግልን፣ ብዙ ይቅርታ እንድታረግልን፣ ያንተን ፊት መፈለግ ካቆምንበት በሌላ ስፍራ በተገኘንበት ምህረት እንድታረግልን በኢየሱስ ስም እጸልያለሁ። ይሄ መልእክት የሚሰሙ እህቶቼና ወንድሞቼ ደግሞ ራሴንም ይዤ በፊት እመጣለሁ። እንደገና ምርኳችንን እንድትመልስ አንተን የመፈለግ ህይወት እንዲበዛልን በኢየሱስ ስም እጸልያለሁ። ከዚህ ቀን ጀምሮ እግዚአብሔር ሆይ በብዙ ምህረት በብዙ ይቅርታ እንድትመለከተን እጸልያለሁ። መንፈሳዊ ህይወታችን እንደገና እንዲታደስ፣ የጸሎት መሰዊያችን እንደገና እንድታድስልን በኢየሱስ ስም እጸልያለሁ። ይሄው እግዚአብሔር ሆይ ፈቅደናል። ወደ ቤታችን ወደ ህይወታችን የመጡ እንግዶች ጉልበታችንን የበሉ ካንተ ፊት ያራቁን ካንተ ፊት ያሸሹን ማንኛውም አንተ ያልወደድካቸው ያልከበርክባቸው ጊዜያችንን የበሉ ጉልበታችንን የበሉ ነገሮች ሁሉ ከቤታችን እንዲወጡ በኢየሱስ ስም እንጸልያለን። ይህ መልእክት የሚከታተሉ እህት ወንድሞቼ ከዚህ ሰዓት ጀምሮ እንደመጣው ድምጽ እንደመጣው መልእክት በፊት መጸለይ የሚችሉበት ጸጋ አቅም ይሰጣቸው። መንፈሳዊ ህይወታቸው እንደገና የታደሰ የበረታ ይሁን። እንደገና ባንተ ኃይልን ያድርጉ። ይህ ስለሆነ እናመሰግናለን። ስለ ብዙ ምህረት ደግሞ ወደፊት ልትመልሰን ይሄንን ድምጽ በዚህ ጊዜ ወደኛ ስለላክ እናመሰግናለን። ሁሉ ላንተ ክብር ይሁን። ከፍ በል በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። እጅግ በጣም ወዳችኋለሁ። ጸጋ ከእናንተ ጋር ይሁን። እግዚአብሔር ሀገራችንን ኢትዮጵያ በሰላምና በድል በከፍታ ይባርክልን። ተባረኩ። ማለዳዬን የምጀምረው ድምጼን ወደ አንተ በማሰማት ነው። የቀኔን መጀመሪያ የቀኔን አፍታም ኖዋን አይወስድም። ከእንቅልፌ ስነሳ እየሮጥኩ ወደ ስልኬ አይደለም የምሮጠው። ከእንቅልፌ ስነሳ እየሮጥኩ የሆኑ ነገሮችን አይደለም ቼክ የማደርገው። ከእንቅልፌ እንደተነሳው ፊቴን ከመታጠብ በፊት በማለዳ አንተ ጋር ቀጠሮ አለኝ። በቀናችሁ መጀመሪያ ላይ ምን በማድረግ ነው ቀናችሁን የምትጀምሩት? ማለዳችሁን በስልክ ነው የምትጀምሩት? ለሌት ማን ነው ቴክስት ያደረገልኝ? እሱን በማየት ዋትስአፓችሁን ቼክ በማድረግ ቲክቶካችሁን ቼክ በማድረግ ፌስቡካችሁን ቼክ በማድረግ ሶሻል ሚዲያ ቼክ በማድረግ እንደዚህ ያላችሁ ቼክ በማድረግ ማለዳችሁን የምትጀምሩት በእንደዚህ አይነት መንገድ ነው። ዛሬ ፌስቡክ ላይ ዩቲዩብ ላይ ሶሻል ሚዲያ ላይ የምታዩኝ ሰዎች በሙሉ የመክራችሁ ቀናችሁ የተባረከ እንዲሆን ከፈለጋችሁ ማለዳችሁን በጭንቀት አትጀምሩት። ማለዳችሁን ስትጀምሩት ከእንቅልፋችሁ እንደተነቃችሁ ላፕራካቶስ አንዳራ ባህሻዴ ብላችሁ ጀምሩት። ዛሬ በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። በሁሉም የሶሻል ሚዲያ ፕላትፎርሞች የምታዩኝ የምትከታተሉኝ በሙሉ ከእግዚአብሔር ቃል አንድ ስፍራ ነብላችኋለሁ። መዝሙር ምዕራፍ 5 ቁጥር 1 እንደዚህ ይላል። ለመዘምራን አለቃ በዋሽንት የዳዊት መዝሙር አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል። የልመናዬን ቃል አድምጥ፣ ንጉሴና አምላኬ ሆይ ወደ አንተ ጸልያለሁና። ንጉሴና አምላኬ ሆይ ወደ አንተ ጸልያለሁና የልመናዬን ቃል አድምጥ። እቺ ዛሬ ጥቂት ደቂቃዎች ከእግዚአብሔር ቃል ማስተማር በዚህ ቃል ላይ ነው። በማለዳ ድምጼን ትሰማለህ፣ በማለዳ በፊትህ እቆማለሁ፣ እጠብቅሃለሁ። አንተ በደል የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም። ክፉ ነገር ከአንተ ጋር ሊያድር አይችልም። በከንቱ የሚመኩ በዓይኖችህ ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላ፣ ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስናህም ስፍራ እሰግዳለሁ። ቁጥር 7 መልሱት። ወደ ቅድስናህ መቅደስ እሰግዳለሁ። ቁጥር 8 አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና
ልባቸውም ከንቱ ነው፣ ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። ቁጥር 10 አቤቱ ፍረድባቸው፣ በምክራቸውም ይውደቁ፣ ስለ ክፋታቸውም ብዛት አሳዳቸው፣ እነርሱ አምፀውብሃልና። ባንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙም ደስ ይላቸዋል። እነርሱንም ትጠብቃለህ፣ ስምህንም የሚወዱ ሁሉ ባንተ ይመካሉ። የመጨረሻው ክፍል አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስህ ከልለን። ወደ ቁጥር 3 እንመለስ። ወደ ቁጥር 3 እንመለስ። ዛሬ ለጥቂት ደቂቃዎች ከእግዚአብሔር ቃል ማስተምራችሁ ይህን ስፍራ እንደዚህ ይላል፣ በማለዳ ድምፄን ትሰማለህ። ክብር ለኢየሱስ ሲሆን ዳዊት እግዚአብሔርን ምን እያለ ነው? ሁል ጊዜ ከእንቅልፌ ስነቃ አንድ ቃል የምገባልህ ነገር ወይም የገባሁልህ ነገር ከማንም በፊት የኔን ድምፅ በማለዳ የምሰማው አንተ ነህ እያለው ነው እግዚአብሔርን። በማለዳ ድምፄን ትሰማለህ። ያ ማለት ከእንቅልፌ ስነሳ እየሮጥኩ ወደ ስልክ አይደለም የምሮጠው። ከእንቅልፌ ስነሳ እየሮጥኩ የሆኑ ነገሮችን አይደለም ቼክ የማደርገው። ከእንቅልፌ እንደተነሳው ፊቴን ከመታጠብ በፊት በማለዳ አንተ ጋር ቀጠሮ አለኝ። በማለዳ ካንተ ጋር ንግግር አለኝ። በማለዳ ካንተ ጋር የምጫወተው የምነጋገረው ነገር አለ። የቀኔ መጀመሪያ ያንተ ነው። ዳዊት እኮ ነው ለእግዚአብሔር እንደዚህ እያለ ያለው። በማለዳ እርግጠኛ ሁን እግዚአብሔር ሆይ ያለው። እርግጠኛ ሁን፣ በማለዳ ድምፅ ትሰማለህ። እኔን ስጀምር የምጀምረው ከአንተ ጋር በማውራት ነው። ድምፄን ወደ አንተ በማሰማት ነው ቀኔን የምጀምረው። በማለዳ የኔን ድምፅ ትሰማለህ። በማለዳ ከዛስ በማለዳ አለ በፊትህ እቆማለሁ እጠብቃለሁም። ክብር ለኢየሱስ ይሁን። ዳዊት የራሱን የህይወት ተሞክሮ እየነገረን ነው። ምን ብሎ እየነገረን ነው? ሁል ጊዜ ቀኔን የምጀምረው በአንድ ነገር ነው፣ ድምፄን በማሰማት። ድምፄን የማሰማው አንድ ነገር በማድረግ ነው። እሱ ምንድነው ካለ በማለዳ እነሳለሁ። የቀኔን አስቡት። ማለዳችሁ ወይም የእናንተ ሞርኒንግ ማለት የቀናችሁ መጀመሪያ ነው። በቀናችሁ መጀመሪያ ላይ ምን በማድረግ ነው ቀናችሁን የምትጀምሩት? ቀናችሁ የተባረከ እንዲሆን ከፈለጋችሁ ማለዳችሁን ለማን በመስጠት ነው የምትጀምሩት? አብዛኞቻችሁ 100% እርግጠኛ ነኝ ማለዳችሁን በስልክ ነው የምትጀምሩት። ለሌት ማን ነው ቴክስት ያደረገልኝ? እሱን በማየት ዋትስአፓችሁን ቼክ በማድረግ ቲክቶካችሁን ቼክ በማድረግ ፌስቡካችሁን ቼክ በማድረግ ሶሻል ሚዲያ ቼክ በማድረግ እንደዚህ ያላችሁ ቼክ በማድረግ ማለዳችሁን የምትጀምሩት በእንደዚህ አይነት መንገድ ነው። ዳዊት ቤተ መንግስት ገብቶ ንጉሥ ሆኖ ማለዳይን የምጀምረው አለ ሪፖርት በማንበብ አይደለም። ማለዳይን የምጀምረው ድምፄን ወደ አንተ በማሰማት ነው። እግዚአብሔር ሆይ አለ ጸሎቴን ወደ አንተ አሰማለሁ፣ ድምፄን ወደ አንተ ከፍ አደርጋለሁ። በማለዳ የኔን ድምፅ ትሰማለህ። ቀኔን ስጀምር የምጀምረው በጸሎት ነው። ማለዳይን የቀኔን መጀመሪያ የቀኔን አፍታም ኖ ዋን አይወስድም። የቀኔ መጀመሪያ አንተ ነህ። ቀኔን የምጀምረው በአንተ ነው። ወደ አንተ በመጮህ ነው ቀኔን የምጀምረው። ምን አይነት የተባረከ ሰው ነው ዳዊት! የኔ ቀን ሲጀምር የሚጀመረው የሆኑ ነገሮችን በማድረግ አይደለም፣ ወደ አንተ በመጸለይ ነው። ዛሬ ፌስቡክ ላይ፣ ዩቲዩብ ላይ፣ ሶሻል ሚዲያ ላይ የምታዩኝ ሰዎች በሙሉ የመክራችሁ ከዚህ ቃል ተነስቼ ነው። ማለዳችሁን ስትጀምሩት ለእግዚአብሔር እንደዚህ በሉት፣ በማለዳ ድምፄን ትሰማለህ ብላችሁ ጀምሩ። ከእንቅልፌ እንኳን የምነቃው አለ ዳዊት አንተን ለማውራት ብዬ ነው። ስነቃ እንኳን ለመጸለይ ብዬ ነው የምነቃው። በማለዳ ከእንቅልፌ እንደነቃው ትዝ የምትል ሻወር መውሰድ፣ ፊት መታጠብ፣ የሆኑ ነገሮችን ችግር ማድረግ አይደለም። ከእንቅልፌ ስነቃ ትዝ የምትለኝ አምላክ አንተ ነህ። ከእንቅልፌ እነሳለሁ። ወዲያውኑ ስራዬ ምንድነው ከተባለ ወደ አንተ መጮህ በማለዳ። ክብር ለኢየሱስ ይሁን። ዛሬ በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። በሁሉም የሶሻል ሚዲያ ፕላትፎርሞች የምታዩኝ የምትከታተሉኝ በሙሉ ዛሬ የጸሎት ኃይልና አቅም ጉልበት እንዲለቀቅላችሁ ጸልያለሁ። መንፈስ ቅዱስ በጸሎት መንፈስ በኃይል እንዲባርካችሁ ጸልያለሁ። በዳዊት
ቤት ላይ የልመናን መንፈስ አፈሳለሁ ያለ እግዚአብሔር በእናንተ ህይወት ላይ ይህንን የጸሎት መንፈስ እንዲያፈሰው ጸልያለሁ። ከዚህ በኋላ ለእግዚአብሔር ንገሩት፣ በማለዳ በሉት፣ ድምፄን ትሰማለህ በሉት። ለጌታ ንገሩት፣ በማለዳ ከዚህ በኋላ በማለዳ ድምፄን ትሰማለህ። ቀኔን የምጀምረው ከአንተ ጋር በማውራት ነው። ቀኔን የምጀምረው ከአንተ ጋር በመነጋገር ነው። ቀኔን ስልኬን ቼክ በማድረግ አልጀምርም። ቀኔን በወሬ አልጀምርም። ለዛ ነው ሁል ጊዜ የማለዳ ጸሎት ህይወታችሁ ላይ አስፈላጊ ነገር ነው። ቀናችሁን ለእግዚአብሔር በመስጠት እግዚአብሔር ጋር በማውራት መጀመርን የመሰለ በረከት የለም። ቀናችሁን በምንም አይነት አጋንንታዊ ነገርና ስጋዊ ነገር የለም። ቀናችሁን ድምፃችሁን ለሱ በማሰማት ከሱ ጋር ፌሎ በማድረግ ጀምሩት። ላፕሮኮቶ ሳንዳራ ባህሻደ ሊብሮዶስ ሳታካታራ ባሲያክል አርዶም ባሳካታና ማሐሲያደ ጄሌ ብሬደ ጌዴሌ ቦስ ትራካቶሳ ሊፕር አዲያና ሞሳደ ዴሌ ክሬድ ኮሳቲክ ለሃር ዳምባሳ ዳጋዴ ጄሌ ብሬዲያ ክሮኦዶስ ሳቲክ ረሃቦስ ሳንዳይ ካሊብራ ዲያና ሞሳቲክ ለሃር ዳባስያዴ ጸሎቶቻችሁን በማለዳ መጀመር መቻል አለባችሁ። ማለዳችሁ የሱ ነው። ማለዳችሁ የሱ ነው። የማለዳ ስራችሁ ከእንቅልፍ ስትነቁ የመጀመሪያው ስራችሁ መሆን ያለበት ከሱ ጋር ንግግር በማድረግ ቀናችሁ መጀመር ነው። የዳዊት የመጀመሪያ የማለዳ ስራው ምን እንደሆነ ታውቃለህ? በማለዳ አለ ከእንቅልፌ እንደነቃው። አስቡት፣ ከእንቅልፉ ሲነቃ የመጀመሪያው ካፉ የሚወጣው ቃል ምንም ነገር አይደለም። የመጀመሪያ ካፉ የሚወጣው ቃል ጸሎት ነው። ምን አይነት የተባረከ ሰው ነው! ከእንቅልፉ እንደነቃ ካፉ የሚወጣው የመጀመሪያ ቃል ጸሎት ነው። እግዚአብሔር በዚህ እንዲባርካችሁ ጸልያለሁ። ራኮሳ ዳላ ባሃቲክል አርዶምቦሳ ዳላ ባሃሲያቴ ጄጌሬዲያና ሞሳ ቲክር አዶንዳ ረባጋ ዳላ ባሃሲያዲ ፍሮኮሳ ታካቴ ጄሌ ብሬደ ጌዴሌ ቦሳ ሊብራሃዲያና ሞስ አንታክር አዲያና ሞስ መንፈስ ቅዱስ 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 ፍራኮሳቲ ኢሊብሪዲያና ሞስ ጄሌ ብሬደ ጌዴሌ ቦሳ ቲክር አዲያና ሞስ ታካቴ ለእግዚአብሔር ንገሩት። በማለዳ ስራዬ ካንተ ጋር ማውራት ነው። በማለዳ ስራዬ ካንተ ጋር መነጋገር ነው። ቀኔን የምጀምረው አንተ በማውራት ነው በሉት። በማለዳ ድምፄን ትሰማለህ በሉት። በማለዳ ዳዊት ምን አይነት ሰው ነው? እግዚአብሔር ሆይ አለው፣ እያንዳንዱ ማለዳ ላይ ቃል የምገባልህ ነገር አለው። እያንዳንዱ ማለዳ ላይ ብትጠብቀኝ መጀመሪያ የምታገኘው የኔን ድምፅ ትሰማለህ። ማለዳዬን የምጀምረው ካንተ ጋር በማውራት ነው። ማለዳዬን የምጀምረው ካንተ ጋር በመነጋገር ነው። ማለዳዬን የምጀምረው በመጸለይ ነው። ዛሬ በናዝሬቱ ጌታ በኢየሱስ ስም ኃይል ጸልያለሁ። ይህ የጸሎት ኃይል እንዲለቀቅላችሁ ጸልያለሁ። ይህ የጸሎት ኃይል በኢየሱስ ስም ኃይል እንዲለቀቅላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲለቀቅላችሁ፣ በኢየሱስ ስም ኃይል እንዲለቀቅላችሁ ጸልያለሁ። ዛሬ ለጥቂት ደቂቃዎች ነው የመጣሁት። ለጥቂት ደቂቃዎች የመጣሁት የእናንተን የጸሎት ህይወት ለማነሳት ነው። ማለዳችሁን ስታስቡ ማለዳችሁን በጭንቀት አትጀምሩት። ዛሬም ደግሞ የትናንትናው ቀን ሊደገም ነው በሚል ቃል አትጀምሩት። በድብርት አትጀምሩት። ማለዳችሁን ስትጀምሩት ከእንቅልፋችሁ እንደተነቃችሁ ላፕራካቶሳ እንዳራ ባህሻዴ ብላችሁ ጀምሩት። በልሳን ጀምሩት። በጸሎት ጀምሩት። ድምፃችሁን ለሱ በማሰማት ጀምሩት። ራጎ ዛዳላ ባህሲያክል አርዳምባሲያዴ ጄሌ ፕሬዲያ ክርአዶስ ሊክርአዶስ አንዳራ ባህሻዴ ፓሪኮ ሳናማይ ራፖሳ ሊፕር አኮስ አንዳላ ባህርዴጌ ራጎዝ አንዳራ ባሻጋዳላቦስ። ማለዳችሁን ከሱ ጋር በማውራት ጀምሩት። ከሱ ጋር በማውራት ከሱ ጋር በመነጋገር ጀምሩት። ከሱ ጋር በመነጋገር ከሱ ጋር በመነጋገር ጀምሩት።
ከሱ ጋር በመነጋገር ጀምሩት። ከሱ ጋር በመነጋገር ጀምሩት። ከሱ ጋር በመነጋገር ዛሬ በኢየሱስ ስም ኃይል ጸልያለሁ። ይህ የጸሎት ኃይል በኃይል ይለቀቅላችኋል። መንፈስ ቅዱስ በዚህ የጸሎት መንፈስ ይባርካችኋል። በዚህ የጸሎት መንፈስ በኃይልና በኃይል ይባርካችኋል። በዚህ የጸሎት መንፈስ በኃይልና በኃይል ይባርካችኋል። በዚህ የጸሎት መንፈስ በኃይልና በኃይል ይባርካችኋል። በኃይልና በኃይል ይባርካችኋል። በኃይልና በኃይል ይባርካችኋል። በኃይልና በኃይል ይባርካችኋል። በዚህ የጸሎት መንፈስ ትባረካላችሁ። በጌታ በኢየሱስ ስም ኃይል የጸሎት አቅም የጸሎት ኃይል እንዲለቀቅላችሁ ጸልያለሁ። እንዲለቀቅላችሁ ጸልያለሁ። መንፈስ ቅዱስ ጉልበቶቼን አበርታ በሉት። ለመጸለይ ኃይል ስጠኝ። በማለዳ ወደ አንተ ለመጮህ ኃይል ስጠኝ። በማለዳ ከአንተ ጋር ለመነጋገር ኃይል ስጠኝ በሉት። በማለዳ ድምፄን ለማሰማት ኃይል ስጠኝ። በማለዳ ኃይል ስጠኝ በሉት። ኃይል ስጠኝ። ራኮሳ ሊብራዲያና ሞሳንታይ ጄሌ ብሬደ ጌዴሌ ቦስ ፕሮኮሳ ታካቴ ኃይል ስጠኝ። አቅም ስጠኝ። ጉልበት ስጠኝ። አበርታኝ። አቅም ስጠኝ በሉት። አቅም ስጠኝ። አቅም ስጠኝ። አቅም ስጠኝ በሉት። መንፈስ ቅዱስ አቅም ስጠኝ በሉት። መንፈስ ቅዱስ አቅም ስጠኝ። አቅም ስጠኝ። አቅም ስጠኝ በሉት። አቅም ስጠኝ። ለጥቂት ደቂቃዎች ከኔ ጋር አብረን እንጸልያለን። ዛሬ እንደነገርኳችሁ ለጥቂት ደቂቃዎች መጣሁት። ለጥቂት ደቂቃዎች፣ እሱም ለጥቂት ደቂቃዎች እቺን መልእክት ተናግሬ ልሞታት ነው። ማለዳችሁን ከእሱ ጋር በማውራት ጀምሩት። ማለዳችሁን ከእሱ ጋር በመነጋገር ጀምሩት። ማለዳችሁን የናዝሬቱ ኢየሱስ አንተ የተወደድክ ነህ፣ አንተ የምትፈቀር ነህ፣ አንተ ባለ ብዙ ኃይል ነህ፣ አንተ ምሕረት ብዙ ነው፣ ቸርነት ብዙ ነው፣ አንተ ጥበብህ ብዙ ነው፣ ኃይልህ ብዙ ነው፣ በረከትህ ብዙ ነው፣ አቅምህ ብዙ ነው፣ ጉልበትህ ብዙ ነው፣ ማጽናናት ብዙ ነው፣ ብርታትህ ብዙ ነው፣ ቸርነትህ ብዙ ነው፣ መልካምነት ብዙ ነው ብላችሁ ጀምሩት። ማለዳችሁን እንደዛ ብላችሁ ጀምሩት። በማግረምረም አትጀምሩት። በሐሜት አትጀምሩት። በክፉ ቃል አትጀምሩት። በክፉ ንግግር አትጀምሩት። ማለዳችሁ ላይ ምሕረቱን ጥሩት። ማለዳችሁ ላይ ቸርነቱን ጥሩት። ማለዳችሁ ላይ ኃይሉን ጥሩት። ማለዳችሁ ላይ ጉልበቱን ጥሩት። ማለዳችሁ ላይ አዳኝነቱን ተናገሩ። እግዚአብሔር ሆይ ይህ ማለዳ የተባረከ ነው፣ አመሰግንሃለሁ። ልክ እንደ ወጣችው ፀሐይ ለኔ የወጣ ቀን ነው። ብርሃን የተሞላ ቀን ነው። በረከት የተሞላ ቀን ነው። ኃይል የተሞላ ቀን ነው። ባለጠግነትን የተሞላ ቀን ነው። የናዝሬቱ ኢየሱስ አመሰግንሃለሁ በሉት። የናዝሬቱ ኢየሱስ አመሰግንሃለሁ፣ አመሰግንሃለሁ፣ አመሰግንሃለሁ በሉት። እግዚአብሔር በዚህ እንዲባርካችሁ ጸልያለሁ። እግዚአብሔር በዚህ እንዲያበረታችሁ እንዲያግዛችሁ ጸልያለሁ። ማለዳችሁ የተባረከ ነው። በማለዳችሁ ላይ የአምላክ እጅ አለ። የአምላክ አቅም አለ። በማለዳችሁ ላይ ነገሮቻችሁ ተከፋፍተዋል። የጸሎት ኃይላችሁ ተለቋል። የጸሎት ጉልበታችሁ ተለቋል። የጸሎት አቅማችሁ ተለቋል። የጸሎት ኃይላችሁ ተለቋል። በማለዳችሁ ላይ የእግዚአብሔርን እጅ እጠራለሁ። በማለዳችሁ ላይ የእግዚአብሔርን እጅ እጠራለሁ። በማለዳችሁ ላይ የእግዚአብሔርን እጅ እጠራለሁ። ክብር ለኢየሱስ ይሁን። ውድ ተመልካቾቻችንና አድማጮቻችን ለዛሬ ይዘን የመጣነው መልእክት ይህን ይመስል ነበር። በሌላ ትንቢታዊ መልእክት እስክንገናኝ ድረስ መልካም ቆይታ። ሰላም።